ሰላም ጤና ይስጥልኝ የደሱ ተች ቤተሰቦች፣ ዛሬ ስልካችን እንደ ኮምፒውተር በአንድ ጊዜ ሁለት ቦታ ከፍለን እንዴት መጠቀም እንደምንችል አሳያችኋለሁ። ቪዲዮ ያያችሁ ቴክስት መጻፍ ወይም ፌስቡክ እየተጠቀማችሁ ሌላ ስራ መስራት ትፈልጋላችሁ? እንግዲያውስ ይህ ቪዲዮ ለእናንተ ነው። በጣም ቀላልና ፈጣን የሆነውን ዘዴ አሁን አሳያችኋለሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። አሁን በቀጥታ ወደ ትምህርቱ። በቅድሚያ ከናንተ የሚጠበቀው የምትፈልጉትን አፕሊኬሽን ማጫወት ነው። ለምሳሌ እኔ ዩቲዩብ ማጫወት ብፈልግ መጀመሪያ ዩቲዩብ ከፍታለሁ። ዩቲዩብ እንደዚህ ከከፈትኩ በኋላ አሁን በመቀጠል የምትነኩት አሁን የማሳያችሁን ከጀዋላችሁ ሶስት ሰንጠረዥ እሱን ትይዛላችሁ ለሰከንድ። እንደዚህ ከያዛችሁት በኋላ እንደዚህ ይሆናል። አሁን የምትነኩት እዚች ጋ ነው። እንደማሳያችሁ እዚች ጋ ትይዛላችሁ ለደቂቃ ለሰከንድ ይቅርታ። እንደዚህ ስትይዙት ስላይድ ይሆናል። አሁን በአንድ ሞባይል ሁለት አፕሊኬሽኖችን እንዴት እንደማጫውት ላሳያችሁ። የፈለጋችሁት አፕሊኬሽን ላይ አሁን የምትፈልጉትን አፕሊኬሽን መሄድ ከፈለጋችሁ መሄድ ትችላላችሁ። በአንድ ሞባይል ሁለት አፕሊኬሽን፣ በአንድ ድንጋይ ሁለት ወፍ እንደሚሉት አበው ማለት ነው። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። አሁን እኔ መግባት የምፈልገው ቲክታክ ቢሆን እከፍተዋለሁ። ያው ቲክታክ እየሰራ ይገኛል። አሁን ዩቲዩብ ከላይ ይሰራል። አሁን ዩቲዩብ ደግሞ ብከፍት ሁለቱንም በአንዴ ማጫወት እችላለሁ። እንደምታዩት ሁለቱንም በአንዴ እያጫወትኩ ነው ያለሁት። ለምሳሌ እናንተ ሌላ ዋትስአፕ፣ ኢሞ እንዲሁም ቴሌግራም፣ ኢንስታግራም ፈለጋችሁ በጽሁፍ መጻጻፍ ከፈለጋችሁ ዩቲዩብ የሆነ ነገር እያያችሁ ወይም ደግሞ ፌስቡክ ማሴንጀር ሊሆን ይችላል። የተለያዩ አፕሊኬሽኖችን እንደዚህ አድርጋችሁ መጠቀም ትችላላችሁ ማለት ነው። ይሄኛውን ወደ ታች ስትስቡት መጠኑ ያንሳል። ይሄኛውን ወደ ላይ ስትስቡት መጠኑ ይሰፋል። ሁለቱንም እኩል በኩል አድርጋችሁ በእኩል ሳይዝ መጠቀም ትችላላችሁ ማለት ነው። ከዚህ ለመውጣት ስትፈልጉ ደግሞ እንደዚህ ብላችሁ መውጣት ትችላላችሁ። ወደ አንዱ ይሆናል፣ ወደ አንዱ ይገለበጣል ማለት ነው። አሁን ደግሞ በሌላ አፕሊኬሽን አሳያችኋለሁ። በዩቲዩብ ብቻ ግዴታ በዩቲዩብ ብቻ አይደለም። ስልካችሁ ውስጥ ያሉት አፕሊኬሽኖች በጠቅላላ ሁለት አድርጋችሁ መጠቀም ትችላላችሁ። አሁን የማሳያችሁ በፌስቡክ ይሆናል። ያውና ፌስቡክ እዚህ ጋር ፌስቡክ እገባለሁ። ፌስቡክ ከገባው በኋላ ቅድም ባሳየዋችሁ መሰረት ስልካችን በግራ በኩል የምትገኘውን 3 ሰረዝ እነካታለን። እንደዚህ ይሆንልናል። እንደዚህ ከሆነልን በኋላ የምንነካው ኤፍ ላይ ነው። ፌስቡክ የምትለው ላይ ኤፍ ላይ ለሰከንዶች ይዘን ዝም እንላታለን ማለት ነው። እንደዚህ ሲይዛት ያው እንደምትመለከቱት ሻሻው ከሁለት ይከፈልና ለምሳሌ እዚህ ጋር ፎቶ ማቀናበር እችላለሁ። ፌስቡክ እየጎረጎርኩኝ እንደዚህ ፌስቡክ እያየሁኝ ፎቶ ማቀናበር እችላለሁ። ኢንተርኔት መግባት እችላለሁ። ዋትስአፕም መግባት እችላለሁ። የተለያዩ አፕሊኬሽኖች ውስጥ መግባትና ሌላ ሰው ጋር መጻጻፍ እችላለሁ፣ ማውራት እችላለሁ። ዋትስአፕ መጠቀም እችላለሁ። ያላችሁ በቃ እነዚህ ይችን እንደዚህ አድርጎ መያዝ ነው። ከዛም በኋላ የምትፈልጉትን አፕሊኬሽን ማጫወት ትችላላችሁ ማለት ነው።
ለምሳሌ አሁን እኔ መግባት እንፈልገው ኳልኩሌተር ሂሳብ ማሰብ ሊሆን ይችላል። ንግድ ስራ የምትሰሩ እንዲሁም ጊዜ የማይበቃችሁ ሰዎች ካላችሁ ለምሳሌ ኳልኩሌተር ገብቼ መጻፍ ማባዛት መደመር መቀነስ ይችላልው ማለት ነው። እንግዲህ የዛሬው የስፕሊት ስክሪን ትምህርታችን ይህን ይመስል ነበር። ይህ ዘዴ ስራችሁን እንደሚያቀልላችሁ አልጠራጠርም። ቪዲዮ ከጠቀማችሁና ከተመቻችሁ ላይክ ሼር ማድረጉን እንዳትረሱ። እንዲሁም ያልገባችሁ ነገር ካለ ወይም በቀጣይ ስለምን እንደምሰራላችሁ የምትፈልጉ ጉዳይ ካለ ኮሜንት ላይ ጻፉልኝ፣ ሁሉንም ማነባለሁ። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። በሌላ ጠቃሚ የቴክኖሎጂ መረጃ እስከምንገናኝ ድረስ ሰላም ቆዩልኝ።